አንዲት ትንሽ ምስኪንና በውቅያኖስ የተከበበች የፖርቹጋል ደሴት ናት። በአንድ ጠባብና ጣራው በሚያፈስ የድሃ ቤት ውስጥ አንዲት እናት 4 ልጆቿን የምታበላቸው አጣ በባዶ ሆዷ ታለቅሳለች። ከአቅሟ በላይ በሆነው የኑሮ ስቃይና ድህነት ምክንያት በማህፀኗ ውስጥ ያለውን 4ኛ ልጇን ለማስወገድ እስከ መሞከር ደርሳ ነበር። የሞቀ ውሃ ጠጥታ ደክማ እስክትወድቅ ድረስ በመሮጥ ያንን ጽንስ ከሆዷ ለማውጣት ታገለች። ጽንሱ ግን ለመኖር ታገለ። ያ እናቱ ልታስወርደው የሞከረችው በዓለም ላይ ቦታ የለውም ተብሎ የታሰበው ምስኪን ሕፃን ማን እንደሆነ ታውቃላችሁ? ዛሬ የዓለማችንን እግር ኳስ ዙፋን በበላይነት የሚመራው በቢሊዮን የሚቆጠሩ ሰዎች የሚያብዱለት ከድህነት ተነስቶ የክፍለ ዘመኑ ታላቅ የእግር ኳስ ንጉሥ የሆነው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው። ይህ ስላለቀሰች እናት፣ ስለተሰበሩ ህልሞች፣ በረሃብ ስላለፉ ምሽቶች ሁሉንም ህግጋት ሰብሮ ስለመነሳት የሚናገር እውነተኛ የህይወት ታሪክ ነው። ኪሱ ባዶ ከነበረበት የፖርቹጋል ጎዳና ተነስቶ ዛሬ በምድር ላይ ቁጥር 1 የስኬት ተምሳሌት ለመሆን የቻለበትን ሲሰሙ ልብን የሚቀሰቅሱና ሰምታችኋቸው የማታውቋቸውን ታሪኮች እንመለከታለን። ክርስቲያኖ ሮናልዶ የተወለደው ማይዴራ በተባለች ትንሽ የፖርቹጋል ደሴት ውስጥ ነው። አባቱ ዲኒስ አቬሮ የአትክልት ሥራ የሚሰራና በከባድ የሱስ አዘቅት ውስጥ የወደቀ ሰው ነበር። እናቱ ዶሎሬስ ደግሞ የሰው ቤት በማጽዳትና ምግብ በማብሰል የምትለፋ ምስኪን ሴት ነበረች። ሮናልዶ በልጅነቱ አዲስ ጫማ ወይም አዲስ ልብስ የሚባል ነገር አያውቅም ነበር። የወንድሞቹን አሮጌ ጫማዎች እየተካፈለ በትናንሽ የጎዳና ላይ ድንጋዮች መካከል ኳስ እየተጫወተ አደገ። በዚያ የልጅነት ዘመን ሮናልዶ ማታ ማታ ሆዱ በረሃብ ሲቆረጥ አንድ የሚያደርገው ነገር ነበረ። ከጓደኞቹ ጋር በመሆን ወደ ማክዶናልድስ በር ይሄድና ከበሩ ጀርባ ይቆማል። ከዚያም እዚያ የሚሰሩትን ደግ ሰዎች የተረፈ በርገር ካለ እባካችሁ ስጡኝ እያለ ይለምን ነበር። አዎ ዛሬ እጅግ ውድ ምግቦችን በሰከንድ ውስጥ ማዘዝ የሚችለው ቢሊዮነሩ ሮናልዶ በልጅነቱ የተረፈ ምግብ ለመለመን በምግብ ቤቶች ደጃፍ ላይ ቆሞ በብርድ ይንቀጠቀጥ ነበር። ገና በ12 ዓመቱ ግን ህይወቱ ሌላ አዲስ አስደንጋጭ ምዕራፍ ውስጥ ገባች። የስፖርቲንግ ሊዝበን ክለብ ስካውቶች ተሰጥኦውን አይተው ወደ ዋናው ከተማ ወደ ሊዝበን ሊወስዱት ወሰኑ። ይህ ማለት ገና በ12 ዓመቱ እናቱን አባቱንና የተወለደባትን ደሴት ጥሎ ማንም ወደማያውቀው ትልቅ ከተማ ብቻውን ይጓዛል ማለት ነው። በሊዝበን የመጀመሪያዎቹ ወራት ለሮናልዶ ሲኦል ነበሩ። አነጋገሩ የገጠር ዘዬ ስላለው የከተማው ልጆች ያሾፉበት ነበር። በየቀኑ ከስልጠና በኋላ ወደ ጠባብ ክፍሉ ሄድና ትራሱን አቅፎ ስቅስቅ ብሎ ያለቅስ ነበር። እናቱን ናፍቆ እባክሽ ወደ ቤቴ ልመለስ እያለ በስልክ ይማጸን ነበር። ነገር ግን እናቱ አንድ ነገር አለችው። ክሪስ እዚያው ቆይና ታገል፣ አንተ የቤተሰባችንን ታሪክ የምትቀይር ልጅ ነህ። ሮናልዶ ማልቀሱን አቆመ። ነገር ግን በ15 ዓመቱ መላው ህልሙ ሊቀጭ ጥቂት ቀረ። በድንገት የልብ ምቱ ባልተለመደ ሁኔታ በፍጥነት መምታት ጀመረ። ዶክተሮቹ ከመረመሩት በኋላ እግር ኳስ መጫወትህን ካላቆምክ ህይወትህ ለአደጋ ይጋለጣል አሉት። ይህ ለሮናልዶ ከሞት የከፋ ነበር። እግር ኳስ ለእርሱ ስፖርት ብቻ አይደለም፣ ከድህነት የሚወጣበት ብቸኛ መሰላል እንጂ። እናቱ ዶሎሬስ ከፍተኛ አደጋ ያለበትን የልብ ቀዶ ጥገና እንዲያደርግ ፈቀደችና የልቡን የተበላሸ ክፍል አስተካከሉት። የሚገርመው ነገር ሮናልዶ ቀዶ ጥገና በተደረገበት በጥቂት ቀናት ውስጥ ተነስቶ ወደ ሜዳ ተመለሰ። ሞትን አይቶት የመጣው ልቡ አሁን ለኳስ ፍቅር በበለጠ ጥንካሬ መምታት ጀመረ። እንደ አውሮፓውያን አቆጣጠር በ2003 አንድ ታሪካዊ ቀን መጣ። ስፖርቲንግ ሊዝበን ከእንግሊዙ ኃያል ክለብ ማንቸስተር ዩናይትድ ጋር የወዳጅነት ጨዋታ ነበራቸው። በወቅቱ የማንቸስተር ተከላካዮች የነበሩት ጆን ኦሼ እና ሪዮ ፈርዲናንድ
የ18 ዓመቱን ሮናልዶን መያዝ አቃታቸው። በሜዳ ላይ መብረቅ ሆነ። ከጨዋታው በኋላ ታዋቂው አሰልጣኝ ሰር አሌክስ ፈርጉሰን ወደ ስቱዲዮ ገብቶ ይህን ልጅ ሳንገዛ ዛሬ አውሮፕላን ውስጥ አንገባም አለ። በ12 ሚሊዮን ፓውንድ ዝውውር ሮናልዶ ወደ ኦልድ ትራፎርድ አቀና። ፈርጉሰን አንድ ትልቅ ክብር ሰጡት። እሱም በክለቡ ታሪክ የነገስታት መለያ የነበረውን የ7 ቁጥር ማሊያ አበረከቱለት። ሮናልዶ ያንን ማሊያ ለብሶ ዓለምን ማስደመም ጀመረ። በማንቸስተር ዩናይትድ ቤት ሮናልዶ ፍጹም ኮከብ ሆነ። የአውሮፓ ቻምፒዮንስ ሊግን አሸነፈ። የመጀመሪያውን የክብር ባላንዶር ዋንጫ አነሳ። ነገር ግን ይህ ሁሉ ስኬትና ዝና እየመጣ ባለበት ወቅት አባቱ ዲኒስ አቬሮ በከባድ የአልኮል ሱስ ምክንያት የኩላሊት ህመም አጋጠመው። ሮናልዶ አባቱን ለማዳን በሚሊዮን የሚቆጠር ዶላር አውጥቶ ምርጥ የሕክምና ቦታዎች ቢወስደውም እንደ አውሮፓውያን አቆጣጠር በ2005 አባቱ ከዚህ ዓለም በሞት ተለየ። ይህ ለሮናልዶ ትልቅ ስብራት ነበር። አባቱ ልጁ የዓለም ንጉሥ ሲሆን በሚሊዮን የሚቆጠሩ ሰዎች ለእሱ ሲሰግዱ ለማየት አልታደለም። ሮናልዶ አንድ ጊዜ በቃለ መጠይቅ ላይ የአባቱን ቪዲዮ ሲመለከት አይኖቹ በእንባ ተሞልተው ስቅስቅ ብሎ አልቅሷል። አባቴ የእኔን ስኬት አላየልኝም፣ ቁጥር 1 ስሆን ዋንጫዎችንም ሳነሳ አላየኝም እያለ በከፍተኛ ሐዘን ተናግሯል። ነገር ግን ይህ ሐዘን ለሮናልዶ ለሌላ ትልቅ ዓላማ አዘጋጀው። ለእያንዳንዱ ጨዋታ ሜዳ ውስጥ ሲገባ ወደ ሰማይ እያየ ይህ ላንተ ነው አባቴ ይል ነበር። እንደ አውሮፓውያን አቆጣጠር በ2009 ሮናልዶ በወቅቱ የዓለም የምንጊዜም ውድ በሆነ የ80 ሚሊዮን ፓውንድ ዝውውር ወደ ስፔኑ ኃያል ክለብ ሪያል ማድሪድ አቀና። በሳንቲያጎ በርናባኦ ስታዲየም እሱን ለመቀበል ብቻ ከ85000 በላይ ሰዎች ስታዲየሙን ሞልተው ነበር። በማድሪድ ቆይታው ሮናልዶ እግር ኳስን ወደ ሌላ የጥበብ ደረጃ አሸጋገረው። በ438 ጨዋታዎች ላይ 450 ጎሎችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ሆነ። 4 የአውሮፓ ሻምፒዮንስ ሊግ ጨዋታዎችን በተከታታይ በማንሳት ዓለምን እግሩ ስር አደረጋት። ከሊዮኔል አንድሬስ ሜሲ ጋር ያደረጉት የዓመታት ፉክክር የእግር ኳስ ታሪክን ወርቃማ ዘመን የፈጠረ ነው። ታዲያ ሮናልዶ ከሜዳ አልፎ በግል ሕይወቱ ዙሪያም አስደናቂ ማንነት ያለው ሰው ነው። ዛሬ በዓለም ላይ ያሉ ታዋቂ የእግር ኳስ ተጫዋቾች በሙሉ ሰውነታቸውን በንቅሳት ያስጌጣሉ። ሮናልዶ ግን በሰውነቱ ላይ አንድም ንቅሳት የለውም። ለምን ይመስላችኋል? ሮናልዶ በየዓመቱ በተደጋጋሚ ለተቸገሩ ሰዎችና ለሕፃናት ለሆስፒታሎች ደም ይለግሳል። በሕክምና ሕግ መሰረት ደግሞ የተነቀሰ ሰው ደም ለመለገስ ረጅም ጊዜ መቆየት አለበት። ምክንያቱም ደግሞ ኢንፌክሽን ሊያስተላልፍ ይችላል። ሮናልዶ የሌሎችን ሕፃናት ሕይወት በደሙ ለማዳን ሲል በዓለም ላይ ያለውን የንቅሳት ሽፋን ሙሉ በሙሉ ትቶታል። ሮናልዶ በአንድ ወቅት በዓለም ላይ ከፍተኛ ተከፋይ ስፖርተኛ ቢሆንም በሕይወቱ አንድ ቀን አልኮል ጠጥቶ ወይም ሲጋራ አጭሶ አያውቅም። ይህ የሆነበት ምክንያት የአባቱን ሕይወት በበላው በአልኮል ሱስ ምክንያት የደረሰበትን የልጅነት ስብራት እሱ ለልጆቹና ለዓለም ወጣቶች ፍጹም ጤናማ አርአያ መሆን ይፈልጋል። ሮናልዶ ዝነኛና ቢሊየነር ከሆነ በኋላ በልጅነቱ ማክዶናልድስ ምግብ ቤት በር ላይ ቆሞ የተረፈ ምግብ ይሰጡት የነበሩትን 3 ደግ ሴቶች ለማግኘት ትልቅ ፍላጋ አድርጎ ነበር። በአንድ የቴሌቪዥን ፕሮግራም ላይ እነዚያን ሴቶች ካገኘኋቸው ወደ ቤቴ ጋብዤ ትልቅ ግብዣ ላደርግላቸውና ምስጋናዬን ልገልጽላቸው እፈልጋለሁ ብሎ ነበር። የሚገርመው ነገር ከጥቂት ቀናት በኋላ ከነዚያ ሴቶች መካከል አንዷ የሆነችው ኤርና የተባለችው ሴት ተገኘች። ሮናልዶ የልጅነት ባለውለታዎቹን መቼም የማይረሳ ትልቅ ልብ ያለው ሰው ነው። ዛሬ ሮናልዶ የስኬት ጫፍ ላይ ደርሷል። 5 የባላንዶር ዋንጫዎችን፣ በመቶዎች የሚቆጠሩ የወርቅ ሜዳሊያዎችን እና በቢሊዮን የሚቆጠር ሀብት አለው። ነገር ግን የእሱ ታላቅነት የሚለካው ባገኘው የገንዘብ መጠን አይደለም፣ ከተነሳበት የድህነት አዘቅት አንጻር እንጂ። እናቱ ልታስወርደው የሞከረችው ያ ምስኪን ልጅ ዛሬ የዓለም ሕዝብ ተስፋ የቆረጡ ወጣቶች የሚመለከቱት ትልቅ የብርሃን ታሪክ ሆኗል። ሮናልዶ ያስተማረን አንድ ትልቅ እውነት አለ።
የመጣህበት ቦታ የወደፊት መዳረሻህን አይወስነውም። በትጋት በላብና በማይሰበር እምነት ውስጥ ከቆምክ በመጨረሻ ዓለምን ታንበረክካለህ። ይህ የሮናልዶ አስገራሚ የህይወት ጉዞ በውስጣችሁ ምን አይነት ስሜት ፈጠረባችሁ? በኮመንት መስጫው ላይ አካፍሉን። ለዛሬ የነበረን ታሪክ ይህንን ይመስላል። በሚቀጥለው በአስገራሚ ታሪክ እስክንገናኝ ቻናላችንን ሰብስክራይብ እያደረጉ በቸር ይቆዩ።